ሰላም ጤና ይስጥልን። ከአልሚ ዴይሪ ጥጃን በጡጦ ለማጥባት የሚረዱ 3 ቀላል ደረጃዎች። ጥጃን በጡጦ ለማጥባት መጀመሪያ ማወቅ ያለብዎት ነገር ቢኖር ጥጃው በቀን ቢያንስ ከ2 እስከ 3 ጊዜ መመገብ እንዳለበት ነው። ለዚህም ጡጦ፣ የጡጦ ጫፍና የወተት ተተኪ ዱቄት ያስፈልጋል። እነዚህን ነገሮች በማንኛውም የእርሻ መገልገያ መደብር ማግኘት ይችላሉ። የተለያዩ የወተት ተተኪ ምርቶች አዘገጃጀታቸው ሊለያይ ስለሚችል በፓኬቱ ላይ ያለውን መመሪያ ማንበብ አስፈላጊ ነው። በመመሪያው መሰረት አስፈላጊውን የዱቄት መጠን በጡጦ ውስጥ ይጨምሩ። በመቀጠል ጡጦውን እስከ ግማሽ ድረስ በጣም በሞቀ ውሃ ይሙሉት። ከዚያም የጡጦውን ጫፍ በጣቶ በመያዝ ወተቱና ውሃው በደንብ እስኪዋሃዱ ድረስ በኃይል ያናውጡት። በደንብ ከተዋሃደ በኋላ የቀረውን የጡጦ ክፍል በሙቅ ውሃ ሞልቶ በድጋሚ ያናውጡት። አሁን ወተቱ ለጥጃው ዝግጁ ሆኗል። ቀጥሎ ያለው ጥጃውን ማጥባት ነው። ወደ ጥጃው በረት ሲሄዱ 2 ምርጫዎች አሉት። ወይ ጥጃው ወዳለበት አጥር ውስጥ ገብቶ ማጥባት ወይም ከአጥር ውጪ ሆኖ ማጥባት ነው። ወደ ውስጥ ከገቡ ጥጃው ሊገፋዎት ወይም ሊያጋጭዎት እንደሚችል ማወቅ አለብዎት። ጥጃዎች ይህን የሚያደርጉት በተፈጥሮ እናታቸውን ወተት እንዲወጣላት በራሳቸው ስለሚገፏት ነው። እርስዎንም እንደ ወላጅ ስለሚያስቡዎት ያንኑ ያደርጉብዎታል። ጥጃው ለመጀመሪያ ጊዜ በጡጦ የሚጠባ ከሆነ መጀመሪያ ላይ ሊቸገር ይችላል። ነገር ግን እየተላመደ ሲመጣ በፍጥነት ይማራል። በማጥባት ሂደት ውስጥ ትልቁና ጥንቃቄ የሚሻው ሕግ ጥጃው ወተቱን ሲጠባ አየር እንዳይገባ ማድረግ ነው። በጡጦ ውስጥ ሁልጊዜ ወተት መኖሩን ያረጋግጡ። ጥጃው ብዙ አየር ወደ ሆዱ ከገባ ሆዱ ይነፋል። ይህም በአብዛኛው ለሞት ሊዳርገው ይችላል። አጥብተው ሲጨርሱ ጥጃው እንዳይገፋዎት በፍጥነት ከአጥሩ ይውጡ። 3ኛው ደረጃ ማጽዳት ነው። ይህ ደረጃ ብዙም ደስ የሚል ባይሆንም በጣም አስፈላጊ ነው። የተጠቀሙበትን ጡጦ እና የጡጦ ጫፍ በሳሙና በሚገባ ማጠብና ማጽዳት ይኖርብዎታል። በመጨረሻም ጥጃን በቀን 2 እና 3 ጊዜ የማጥባት ቁርጠኝነት አለኝ ወይ ብለው ራስዎን ይጠይቁ። ካለዎት ይቀጥሉ፣ ካልቻሉ ግን ጥጃውን መሸጥ ይችላሉ። ጥጃውን በትዕግስት ካሳደጉት ግን ለወደፊት ትልቅ ጥቅም ያገኛሉ። ቀጥሎ የምንመለከተው የጥጃ ሞትን መከላከል በሚል ርዕስ ስር የተዘጋጀውን ልዩ ዝግጅት ነው አቀርብላችኋለሁ። ጥጃ በሚወለድበት ጊዜ የሚያዋልደው ሰው እጁን በሳሙና መታጠብ አለበት። በቆሻሻ እጅ ማዋለድ ለኢንፌክሽን እና ለጥጃ ሞት ዋና መንስኤ ነው። እንብርቱ እንደተቆረጠ በገመድ አስሮ በአዮዲን መቀባት ወይም መንከር ያስፈልጋል። ጥጃው እንደተወለደ በ30 ደቂቃ ውስጥ እንገር መጥባት አለበት። ይህም በሽታ የመከላከል አቅም እንዲያገኝ ያደርገዋል። በጥጃው የመጀመሪያ 6 ሰዓታት ውስጥ ቢያንስ እስከ 4 ሊትር በጠቅላላው በቀን 10 ሊትር እንገር ማግኘት አለበት። በሌላ ዝግጅት ተመልሰን እንመጣለን። እስከዛው ደህና ቆዩን።